የፓይተን ኮድን ስንጽፍ በዋናነት we have to understand the Python syntax ፓይተን ሲንታክሱን አንደርስታንድ ማድረግ መቻል አለብን። ፓይተን ሲንታክስ ምን ማለት ነው የሚለውን እኔ ፓይተን ሲንታክስ refers to the rules that define the structure of valid Python code ምንድነው እነዚህ መመሪያዎች ወይም ደግሞ አካሄዶች እንዴት አድርገን ስትራክቸር እንደምናደርግ ፓይተን ኮድን እንዴት ስትራክቸር እንደምናደርግ የሚያስቀምጡልን ሩልስ ናቸው ማለት ነው። ሶ ሲንታክሱን ካላወቅን ኢረር ያጋጥመናል ማለት ነው። በትክክል ምን ለማለት እንደፈለግን አንደርስታንድ አያደርግም ማለት ነው። ላንጉዌጅን ፕሮግራሚንግ ላንጉዌጁን አንደርስታንድ ለማድረግ ሲንታክሱን ተከትለን ማስቀመጥ መቻል አለብን ማለት ነው። ስለዚህ እንዴት ነው የፓይተን ኮዶች ስትራክቸር የሚደረጉት የሚለውን እንይ። በዚህ ኬዝ ውስጥ ስቴትመንቶች አሉ፣ ኤክስፕሬሽኖች አሉ፣ ፈንክሽኖች አሉ፣ ቫሪያብልስ አሉ። ሶ ቫሪያብልን ዲፋይን ስናደርግ መጀመሪያ እንዴት ነው የምናስቀምጠው? ስቴትመንቶችን እንዴት እናስቀምጣለን? ኤክስፕሬሽኖችን እንዴት እናስቀምጣለን? እንዲሁም ፈንክሽኖች ሲሆኑ በምን መልኩ ነው የምናስቀምጠው የሚለውን ሌትስ ሲ። ምሳሌ እዚህ ጋር እንደምታዩት ይሄ ቫሪያብል ነው። ኤክስ ኢኳልስ 5 ኤክስ ቫሪያብል እንለዋለን። ሌላ ጊዜ እናያለን ቫሪያብል ምንድነው፣ ኤክስፕሬሽን ምንድነው፣ ስቴትመንት ምንድነው፣ ፈንክሽን ምንድነው የሚሉትን በዲቴል ሌላ ጊዜ የምናያቸው ለእያንዳንዳቸው ርዕሱ ስንገባ የምናያቸው ይሆናል። ሶ በዚህ ኬዝ ግን የምናየው ምንድነው ሲንታክሳቸው ምን ይመስላል የሚለውን ነው። ሶ ኤክስ ኢኳልስ 5 ቫሪያብልን ለመግለጽ ስንፈልግ በዚህ መልኩ እናስቀምጣለን ማለት ነው። ኤክስፕሬሽን ደግሞ እንደምታዩት ኤጅ ኢኳልስ ኤክስ ፕላስ 10 በዚህ ኬዝ ኦፕሬተሮችን በመጠቀም የምንገልጽበት ሁኔታ ነው ያለው። ሶ ማባዛት ሊሆን ይችላል፣ መደመር ሊሆን ይችላል፣ ማካፈል ሊሆን ይችላል። ሪሌሽኖችን ኤክስፕሬሽኖችን ስናስቀምጥ በዚህ መልኩ እናስቀምጣለን። ኤጅ ኢኳልስ ኤክስ ፕላስ 10 ብለን እንወስዳለን ማለት ነው። ሶ በዚህ ኬዝ ለምሳሌ ኤጅ ስንት ይሆናል ማለት ነው? ኤክስ ኢዝ ሂር 5 ሶ ኤክስ ፕላስ 10 ኤጅ ዊል ቢ 15 15 ይሆናል ማለት ነው። ኤጅ የሚለው ቫልዩ አሁን 15 ነው ማለት ነው። ሂር ስቴት ወደ ስቴትመንት ለምሳሌ ይሄ ኢፍ ኤልስ ስቴትመንት እንለዋለን። ኢፍ ኤጅ ኢዝ ግሬተር ዛን ኦር ኢኳል ቱ 18 ፕሪንት ዩ አር አን አዳልት ኤልስ ፕሪንት ዩ አር ኤ ማይነር ይላል ማለት ነው። ለምሳሌ በዚህ ኬስ ስንወስድ እንደምታዩት እዚህ ጋር ሁለት ዶቶች አሉ። ለምን ሁለት ዶቶች ተጠቀምን? እዚህ ጋር ሁለት ዶቶች አሉ፣ እዚህ ጋር ሁለት ዶቶች አሉ፣ እዚህም ጋር ሁለት ዶቶች አሉ። እነዚህን ዶቶች የምንጠቀመው ምን ሲሆን ነው? ሀሳባችን ያላለቀና ከስር በዚህ ውስጥ የሚጠቃለል ሌላ ሀሳብ ካለ ዶትና ሁለት ዶቶች እንጠቀማለን ማለት ነው። ለምሳሌ ኢፍ ኤጅ ኢዝ ግሬተር ዛን ኦር 18 ምን እድሜ ከ18 በላይ ከሆነ ምን ይሆን? ሶ ያላለቀ ነገር ስለሆነ ከስር ሌላ ሀሳብ መኖሩን ለመግለጽ እዚህ ጋር ሁለት ዶቶች እንጠቀማለን ማለት ነው። ከዛ በኋላ ከታች ይሄ የዚህን ኮንዲሽን የሚያሟላልን ከሆነ ይሄንን ጻፍልኝ የሚለው አለቀ ማለት ነው። ሶ ይሄንን ለመጠበቅ ነበር በዚህ ስር መሆኑን ይሄ ፓርት በላይኛው በኩል ስር መሆኑን ለመግለጽ ነው እነዚህ ዶቶች የተቀመጡት። በተመሳሳይ ይሄ ኤልስ ከዚህ ጋር ግንኙነት የለው። ኤልስ ካልሆነ ብሎ ደግሞ አሁንም ደግሞ ያላለቀ ሀሳብ አመጣ። ያላለቀ ሀሳብ ሲሆን አሁንም ሁለት ዶት እናስቀምጣለን። ይሄ ካልሆነ ፕሪንት ዩ አር ኤ ማይነር ብሎ በዚህ መልኩ አስቀምጣለን ማለት ነው። ስለዚህ ኦልዌይስ ያላለቀ ሀሳብ ሲኖርን ሁለት ዶቶችን በማስቀመጥ መጨረሻ ላይ እዚህ ጋር እንደምታዩት ሁለት ዶቶች የለም፣ እዚህ ጋር ሁለት ዶቶች የለም። ነገር ግን እዚህ ጋር ሁለት ዶቶች አሉ። ያላለቀ ሀሳብ ሲኖረን ሁለት ዶቶችን እናስቀምጣለን። ከዛ በዚህ ስር ያላለቀው ሀሳብ እንዳለ እንረዳለን ማለት ነው። እዚህም ጋር ኤልስ ስንል አሁንም ያላለቀ ሀሳብ አለ። ሶ ሁለት ዶት እንጠቀማለን። ከዛ የምንጨርስበትን ሀሳብ ከስር እናስቀምጣለን ማለት ነው። ከዛ በመቀጠል ደግሞ ምንድነው ፈንክሽን ስናይ ፈንክሽን ላይ ደግሞ በዴፍ ይጀምራል። ፈንክሽን ሌላ ጊዜ እናየዋለን ይሄ። ከዛ በኋላ የፈንክሽኑ ኔም አለን። ከዛ በኋላ እነዚህ ፓራሜትርስ ይባላሉ። እነዚህን ፓራሜትሮች እንወስዳለን። ከዛ ሪተርን የሚያደርግልን ወይም የሚሰጠልን ቫልዩ ደግሞ በዚህ መልኩ ሪተርን ኤ ፕላስ ቢ ብሎ ከዚህ ጋር አስቀምጠን ለምሳሌ ይሄ አድ ነምበርስ የሚባል ፈንክሽን ነው። ሁለት ቁጥሮችን እንዲደምርልን የፈለግነው ፈንክሽን ነው ማለት ነው። በዋናነት ስለ ፈንክሽን ለማውራት አይደለም እዚህ ርዕስ ላይ ስለ ሲንታክስ ነው የምናወራው። ሶ በዚህም ኬዝ ሪተርን የሚያደርግልን የሆነ ቫልዩ ካለ ዲፋይን ስናደርግ ዴፍ ብለን ፈንክሽኑን ዲፋይን ስናደርግ ኔም ስንሰጥ አሁንም ያላለቀ ሀሳብ ስላለን እዚህ ጋር የምናደርጋለን ሲንታክሳችን ይሆናል ሁለት ዶቶችን እዚህ ጋር እናስቀምጣለን ማለት ነው። ሁለት ዶቶችን አስቀምጠን እዚህ በዚህ መልኩ ሪተርን ቫልዩአችን ያመጣልናል ማለት ነው። ከዛ ሪዛልት ኢኳልስ ብለን አሁን በዚህ ጋር ስንገልጽ እዚህ ጋር ዶት የለውም፣ ምክንያቱም ራሱ ያለቀ ነገር ነው። ፕሪንት ምናምን ብለን ስንጽፍ አሁንም ምንም እዚህ ጋር የምናስቀምጠው ነገር የለንም ማለት ነው። በዚህ መልኩ እናያለን ማለት ነው።
ሌላው መሰረታዊ ፖይንት ደግሞ ኢንደንቴሽን የምንለው ነገር አለ። ኢንደንቴሽን ምንድን ነው? ከስር ለምሳሌ እዚህ ከነዚህ ዶቶች በኋላ የሚመጣ ሀሳብ ካለ ከመጀመሪያው ኢፍ ከሚለው ለምሳሌ ከዚህ ስትሬት አናረገውም፣ ኢንደንቴሽን እንሰጠዋለን፣ ወደፊት እንገፋዋለን፣ እንደዚህ እንገፋዋለን ማለት ነው። የተለመደው በዋናነት 4 ነው፣ 4 ጊዜ እንገፋዋለን ማለት ነው። ለምሳሌ ይሄን ባክ ብለው እንደዚህ 1 2 3 4 የተለመደው እንደዚህ ነው። ከዛ ኮንሲስተንትሊ 4 ፑሽ እናደርገዋለን ማለት ነው። ለምሳሌ ለኤልስም እዚህ ጋር ይሄን ካስቀመጥን ከስር በዚህ ዙር ያሉ ስቴትመንቶች እስካላለቁ ድረስ በኤልስ ውስጥ ያሉ ከሆኑ ምን እናደርጋለን? 4 ፑሽ እናደርጋቸዋለን። እንደዚህ ብናደርገው አሁን ኢረር ይፈጥርብናል። እንደምታዩት በሬድ ላይን ያሳየን ኢረር ስለሆነ ነው። ፑሽ እናደርገዋለን። 1 ፑሽ ማድረግ እንደምንችልም እያሳየን ነው። ግን የተለመደው 4 ፑሽ እናደርገዋለን ማለት ነው። ሶ ኮንሲስተንትሊ ደግሞ እነዚህን መጠቀም ኦልዌስ 4 እያደረግን እዚህ ጋር ፑሽ እያደረግን መጠቀም። እዚህ ጋር አሁንም ለምሳሌ 2 ዶቶች አሉን እዚህ ጋር። ስለዚህ አሁንም እንደምታዩት ይሄ ኢንደንቴሽን ሰጥቶታል ማለት ነው። እዚህ ጋር አይደለም ያለው፣ አሁንም ኤረር ያሳየናል። 1 2 3 4 አድርገን ማስቀመጥ እንችላለን ማለት ነው። ኦልዌይስ እዚህ ያልተቋረጠ ሀሳብ ካለ የተቋረጠ ሀሳብ ካለና ከስር የሚጠቃለል ከሆነ ኢንደንቴሽን እንሰጣለን። ሀሳቡ ስንጨርስ እንደ አዲስ ደግሞ እንጀምራለን። ከዛ አሁንም አዲስ ሀሳብ ካለን በዛ መሰረት እናስቀምጣለን ማለት ነው። ኢንደንቴሽን ማለት አንድን ሀሳብ ያላለቀ ሀሳብ በዛ ስር መኖሩን ለመግለጽ የምንጠቀምበት አካሄድ ነው ማለት ነው። በሲንታክስ እና ኢንደንቴሽን ያሉ ሀሳቦች እነዚህን ይመስላሉ ማለት ነው። በዚህ መልኩ ይጠቃለላል። ስለ ቫሪያብል፣ ስለ ኤክስፕሬሽን፣ ስለ ስቴትመንት፣ ስለ ፈንክሽን እና ሌሎችም ነገሮች በቀጣይ የኮርሱ አካላት ውስጥ የምናየው ይሆናል።